ወዳጃችን በክርስትና እምነት ተከታዮች ዘንድ የሚከበረው የኢየሱስ ክርስቶስ የስቅለት በዓል በተለያዩ የዓለም ሀገራት በልዩ ልዩ ዝግጅቶች ይከበራል። ሜክሲካውያኑ የአትሊክስኮ ከተማ ነዋሪዎች የስቅለት በዓልን የሚያከብሩበት መንገድ ግን ተመልካቹን ብሎ ከአንገቱ መለስ ከቅንድቡ ጨምደድ እንዲል የሚያደርግ ነው። ሜክሲካውያኑ የካቶሊክ እምነት ተከታዮች ኢንግሪላዶ ሲሉ ይጠሩታል። የስቅለትን በዓል አስመልክተው አካላቸውን ከቁልቋል እሾህ ጋር የሚያፋልሙበትን ድርጊት ከክፍለ ዘመን የዘለለ ዕድሜ እንዳለው በሚነገርለት የኢንግሪላዶስ ክብረ በዓል ሜክሲካውያኑ የበዓሉ ተሳታፊዎች እግራቸውና ገላቸውን በትላልቅ ሰንሰለቶች ይታሰራሉ። የሾህ አክሊልም በአናታቸው ላይ ይደፋሉ። የሰንሰለቶቹ ክብደት ከ50 እስከ 70 ኪሎ ግራም እንደሚመዝን ደግሞ ልብ ይሏል። አልፎ አልፎም ከ100 ኪሎ ግራም የሚበልጥበት ጊዜ እንዳለም ይነገራል። እዚህ በዓል ላይ ተሳትፍ ያለው ማለትም ሆነ እኔ እኮ ነኝ እንዲያደረኩት ብሎ መለፈፍና ራስን ማሳወቅ ነውር ስለሆነ ሁሉም የኢንግሪላዶስ በዓል ተሳታፊዎች ፊታቸው በጨርቅ እንዲሸፈንና ማንነታቸው እንዳይለይም ይደረጋል። ይህ ሆኖ ሲያበቃና ሰዎቹ ገላቸውን በአልኮል እንዲጠራረጉ ከተደረገ በኋላ ታዲያ ዋናውና የነሱን የስቅለት በዓል አከባበር ለየት የሚያደርገው እንዲሁም በፋሲካ ሰሞን በርካታ ቱሪስቶችን ወደ አትሊክስኮ እንዲማትሩ የሚያደርጋቸው የበዓሉ ማድመቂያ ቁልቋል ይመጣል። በሰንሰለት አካል ገላቸውን የታሰሩትና በጨርቅ ጭንብል የተሸፈነው ፊታቸው ማንነታቸው በቅጡ እንዳይለይ ያደረጋቸው የበዓሉ ተሳታፊዎች ላይ ልክ ጨፈቃ ላይ እየተወረወረ እንደሚለጠፍ ጭቃ ይህንኑ ተግባር ለመከወን በተዘጋጁ ሰዎች አማካኝነት ቁልቋሉ እየተወረወረ ገላቸው ላይ እንዲመረግ ይደረጋል። አው ቁልቋሉ እሾህ እግሩን የሰዎቹ ገላ ላይ ቀብቅቦ ተደላሎ እንዲቀመጥ የገዛ እጁ እንዳይወጋበት በጥንቃቄ አመቻችቶ በሚይዘው ሰው እየተወረወረ ገላቸው ላይ እንዲያርፍ ይደረጋል። ገላቸውን በቁልቋል እሾህ አንቆጥቁጠው ጭንቅላታቸውን በእሾህ አክሊል አስጊጠው ሲያበቁም በትላልቅ ሰንሰለቶች የታሰሩ እግሮቻቸውን እየጎተቱ መስቀል አሊያም የክርስቶስን ምስለ ቅርጽ ይዘው በከተማዋ ጎዳናዎች ላይ ወዲያ ወዲህ እያሉ በባዶ እግራቸው ጉዞ ያደርጋሉ። በዚህ በዓል ላይ ለመሳተፍ ከ3 እስከ 4 ወራትን በአካላዊና መንፈሳዊ ዝግጅት እንደሚያሳልፉ የሚናገሩት ሜክሲካውያኑ ምነዋ እንዲህ አይንና አፈር የሆኑትን እሾህና ገላ ማዋደዳችሁ ተብለው ሲጠየቁ ድርጊቱን የምንከውነው የክርስቶስን ስቅለት እያሰብን ኃጢያታችን ተሰርዮ በረከቱ እንዲበዛልን ለማድረግ ነው ሲሉ ነው ምላሽ የሚሰጡት። በኪሎሜትሮች ለሚለካ ርቀት በሚደረገው እግር ጉዞ ላይ ታዲያ ሸህሙና ህመሙ ተዳብለው አቅም አሳጥተውኛል፣ ውሃም አሰኝተውኛል ማለት አይፈቀድም። ውሃ ጠማኝ የሚል ከንፈሮቹ ብቻ በሎሚ ይታበሱለታል። በቃ ውሃ መጠጣት ቆዳ እንዲለጠጥ ያደርግና እሾሁ ወደ ውስጥ ዘልቆ የከፋ ጉዳት እንዲያስከትል ያደርጋል የሚል እምነት አላቸው። በስተመጨረሻም ተሳታፊዎቹ ቤተ መቅደስ ገብተው ጸሎት አድርሰው ጭንብላቸው ተገፎ አዲስ ሰው ሆነው ሲወጡ የበዓሉ ፍጻሜ ይሆናል ማለት ነው። ወዳጃችን እንዲህ በቁልቋል እሾህ ገላችንን መመረጋችን ለበደል ለኃጢያታችን የሚከፈል ክፍያ ነው ሲሉም ሜክሲካውያኑ ይናገራሉ። ባሳለፍነው መስከረም ወር አትሊክስኮ ከተማን እንዳልነበር ያደረጋት መሬት መንቀጥቀጥ የኃጢያታችን ውጤት ነው ያሉት ሜክሲካውያኑ እንዲህ ያለውን ጥፋትና መከራ ለማስቀረት ነው በእሾህ አካላችንን መፈተናችንን ብለዋል። ስለት ተስለው በገቡት ቃል መሰረት ስለታቸውን የሚያደርሱ ሰዎች ናቸው በበዓሉ ላይ የሚሳተፉት የሚሉት የበዓሉ አስተናባሪዎች ዘንድሮ 50 ሰዎች ገላቸውን ለቁልቋል እሾህ ጭንቅላታቸውንም ለእሾህ አክሊል በፈቃዳቸው አሳልፈው ሰጥተው በአትሊክስኮ ጎዳናዎች ላይ መጓዛቸውን አስታውቀዋል።